ያው እንደ ሀገር ኢትዮጵያን ስናስብ በአጠቃላይ ከትናንት ታሪካችን እስልምና እዚህ ሀገር ላይ ቀደምት ከገቡት እምነቶች ውስጥ ነው። እንግዲህ ከክርስትና ቀጥሎ ከ200 300 ዓመታቶች የተከተለ ዲን ነው። የሚታወቅበት ማንነት አለው። መሰረታችን ከዛው ከነብዩ ሰለላሁ ዐለይሂ ወሰለም ጀምሮ እንግዲህ ካጠባቻቸው እናታቸው በረካ ሙአይመን እንደዚሁ ከሙአዚኑ ቢላል ሌሎችም በጣም ብዙ ስማቸው ሊወሳ የሚችል የሀበሻ ባለድርሻ አካላቶቻችን ኢትዮጵያንና ኢትዮጵያን በሚመለከት የነበራቸው በእስልምናው ታሪክ ውስጥ ድርሻው ትልቅ ነው፣ የጎላ ነው። ከዛ መለስ ብለሽ ስትመጪ በኢልሙ ዘርፍ እንዳነሳሽው ትልቁን ድርሻ ከሚወስዱት አካባቢዎች ወሎ ነው። ለዚህ ነው አዝሃሩል ሀበሻ የሀበሻው አዝሃር ዩኒቨርሲቲ ተብሎ የሚጠየቀው ወሎ ላይ የነበሩ ዑለማዎች በመላው ሀገሪቱ በአራቱም አቅጣጫ ያሉትን የብዙ መሻይኾች መፍራት ምክንያት ነበር። ትልቅ ስም የነበራቸው ሙፍቲዎች ነበሩ፣ አይማዎች ነበሩ። ዛሬ ድረስ ስሞቻቸው ጎልተው የሚታወቁ ዳና፣ ገታ፣ ጀማ ንጉስ፣ ሾንኬ፣ ነገዶ ምናምን በጣም የሚገራርም እነ ሙፍቲ ዳውድ ሻፊዒ አልአርባዓ ይባላሉ። ከኢማሙ ሻፊዒ አራተኛ የምድራችን አራተኛ ኢማሙ ሻፊዒ የሚመስል ሰው ይባላል። እስከ ቅርብ ጊዜ ድረስ ዘመናችን ላይ እንደዛ ሰዎች ምን ያህል ትልቅ ዋጋ እንደነበራቸው ከራሳቸው አልፎ ለዓለም ያበረከቷቸው በውጭ ዓለም ላይ ሄደው የሰሯቸው ትልልቅ ስራዎች እዚህ ሀገር ላይ የፈጠሯቸው ትልልቅ ዓሊሞችና አኢማዎች የኛ ሀገር ዓሊሞች የሚለዩት ዛሬ እስልምናው ትልቁ ድርሻ ያለው ከሚባሉት አረብ ሀገራቶች ውስጥ ሄደሽ አንድ ዶክተር በእስልምና ታገኛለሽ። ዶክተሬቱ በሐዲስ ነው ወይም በተፍሲር ነው ወይም በፍቅህ ነው። አንድ ፈን ላይ ስፔሻላይዝድ አድርጎ በዛ ነገር ሙተፈን ነው። በሌላው ነገር ላይ ያለው ነገር እንደዛኛው አይደለም። የኛ ዓሊሞች እኮ የኛ ኢማሞች የነበሩት እስላማዊ ፈን ተብሎ በሁሉም ዘርፍ ነው ብቃት የነበራቸው፣ በሁሉም እጃቸው የነበረው ድርሻ የነበራቸው ጉድ ነው። በአረበኛው በቋንቋው አረቦቹ አይችሉትም ዛሬ ድረስ። አረቡ ዓለም ላይ ሄደሽ የነህውና ይሄ የሰዋሰው የቋንቋውን ህግ በተመለከተ ስታወሪ ኢትዮጵያዊ ነህ ነው ወይ የምትባዩ? እንደነሱ የሚያሳምረው እንደነሱ የሚያደርሰው አረቦች አይደሉም። ግን ቋንቋውን ይሄ የእስልምናውን ቋንቋ ከመያዝ አንፃር በጣም በተለየ ብቃትና ይትቃል ነበር። የተለየ ፕሮፌሰሮቹ ቋንቋ ምሁርን ያስታውሳለሁ እኔ ደርሼባቸዋለሁኝ። አርዲቦ የሚባል ሼክ ነበሩና በህይወታቸው ሀጅ እንኳን ሳይሄዱ የሞቱ ሰው ናቸው። እዚህ ተቀምጠው ፕሮፌሰሮቹ የቋንቋ ፕሮፌሰሮች ውጭ ዓለም ላይ ስለ ቋንቋ የጻፏቸው መጽሐፍቶች አይተው እርማት አድርገው ይልኩ ነበር ለደረሶቻቸው። እዚህ ላይ ተሳስተዋል አስተካክሉ በሏቸው ተብሎ። ይሄ በጣም የተለየ ግንዛቤ ነው። በቅርብ የሞቱት የዛሬ ዓመት ከምናምን እንግዲህ 2 ዓመት ነው ሼክ መሐመድ አሊ አደም የሚባሉ ታላቁ የሐዲስ ምሁር ነበሩ። መካ ላይ ዳራል ሐዲስ ላይ የነበሩ የዓለሙ ትልቁ ሙሐዲስ እሳቸው ነበሩ። ኢትዮጵያዊ ናቸው። እዚህ ወሎ ሰው ናቸው። በዓለም ላይ በሐዲስ ዘርፍ በዚህ ዘመን እንደሳቸው የሐዲስን መጽሐፍ የሸረኸ ትንታኔ የሰጠ ሰው የለም። የሰው የአንድ ዩኒቨርሲቲ አልገባው ከዚሁ ከወሎ ከሐለቀተል ኢልም ወጥተው ነው የሄዱት። ዛሬ ድረስ ግን ሼህ መሐመድ አሊ አደም ሲባል ሶሂህ ሙስሊም በታሪኮቹ በብዙ መልኩ ተሸርኋል። ትልልቅ ዓሊሞች ተንትነውታል። እንደሳቸው ግን በዛ ብዛት ቮሊዩም 42 ቮሊዩም ሱነን ነሳኢ 43 ቮሊዩም መጽሐፍ ሸርህ ያደረጉት ሌሎቹንም የሰሯቸው ማንም አልሰሩ። ይሄ አንድ ኢትዮጵያዊ ከወሎ የወጡ የትኛውም ዩኒቨርሲቲ ያልገቡ ከዚህ ተነስተው ሄደው ዓለምን ያንቀጠቀጠ ዛሬ ድረስ ለዓለም ትልቅ መመለሻ የሆነ የሐዲስን ትንታኔ መስራት የቻሉ ታላቅ ዓሊም ናቸው። እነዚህ የኛ በእውቀቱ ዘርፍ ያላቸው ሌሎችም በተፍሲሩ ዘርፍ በቁርአኑ ዘርፍ ትልልቅ ከሐረር ከተለያዩ ቦታ የወጡ ዓሊሞቻችን አሉ። በሁሉም ድርሻችን ትልቅ ነው። እንደ ማህበራዊ ትስስራችን አገር አበርክቷችን ሀገር በመገንባት ሀገርን በማቆም ሂደት ውስጥ የነበራቸው ድርሻ ቀላል አልነበረም። ከያሉባቸው የውስጣዊ ፈተናዎቻቸው ጭምር ሀገራዊ ጉዳይ በሚመጣበት ጊዜ የራሳቸውን የግል ጉዳይ የደረሰባቸውን ፈተና ወደ ጎን ትተው ሀገርን በማስቀደም ለሀገር ቅድሚያ ሰጥተው ዋጋ ይከፈሉ። ዛሬ አባጅፋርን ብትመለከቺ አባጅፋር ጅማን ብቻ አልነበረም የሚመሩት፣ የኢትዮጵያ ሙስሊሞችን የወከለ ተግባር ነበር የሰሩት። ዛሬ ኢትዮጵያኖች ብዙ እርዳታ እንፈልጋለን ከውጭ። ትናንት አባጅፋር ግን እነዚህ ዛሬ ረጂ ናቸው ተብሎ የሚጠበቁት ሳዑዲዎች እርዳታ በሚፈልጉበት ዘመን የኢትዮጵያን ሁጃጆች ሐጅ ላይ ሄደው ማረፊያ እንዳይቸገሩ ብለው የአባጅፋር ቤት ዛሬ ድረስ መካና መዲና ላይ ተሰርቷል። ከኢትዮጵያ ተልኮ ነው ብሩ ህንጻ የተገነባው የወቅፍ ንብረት አባጅፋር ናቸው የነሰሩት። በዛን ዘመን ማንም ይሄን ያደረገ ሀገር አልነበረም። የስልጣኔ መገለጫ በእንትን እንኳን ከዚህ እንጨቱ በሩና ማገሩ ከእንዲህ ዚዮን ተብሎ ተጭኖ እስከመሄድ ድረስ በእግር ተሄዶ እስከ መላክ ድረስ ይሄ ምን አይነት ቀድሞ ማሰብና ጉዳዮችን በርቀት መመልከት እንደሚችሉ የነበራቸውን አቅምና ብቃትና ጥንካሬ ከራሳቸው አልፎ ሌላ መድረስ የሚችል የነበራቸው ማንነት የነበራቸው አባቶች ናቸው የነበሩ። በሁለንተናዊ ማንነታቸው በአብሮነት ሀገራን በመገንባት ስለ ሀገርን ከፍ በማድረግ የሀገርን ሚና በመወጣት ድርሻቸው ትልቅ ነው።